ሰላም ወንድሞቼ ሰላማችሁ ይብዛ። እንደምን ቆያችሁ? ደስ ይላል። ዛሬ ደስ ብሎኛል። ለምን? ምክንያት ምንድነው ካላችሁን የኢየሱስ ክርስቶስ የመሆን ምንኛ መታደል ነው። አማራጭ የሌለው ጉዳይ። እንዴት ካላችሁ ምንም በሌለበት በምድረ በዳ አለመልሞ ዘና አድርጎ ኮራ አድርጎ ደስ አሰኝቶ ያኖራል። ወንድሞቼ ይህን ድል ማግኘት እንዴት መታደል እንደሆነ ገባኝ። ምንም በሌለበት ዘመድ ብትሉ ጓደኛ ብትሉ አቅም፣ ገንዘብ፣ ብልጽግና ብትሉ የማይሸፈነውን ታሪካችንን ገበናችንን ሸፍኖ ዘና አድርጎ ኮራ አድርጎ በምድረ በዳ አለመልሞ ኢየሱስ ክርስቶስ ያቆማል። ታውቃላችሁ ወንድሞቼ ኢየሱስ ክርስቶስን ተስፋ አድርጎ በሱ ላይ ሙሉ መታመን ኖሮት የወደቀ ማንም ምንም የለም። ሃሌሉያ! ደስ ይላል። ደስ ይበላችሁ። ደስታችሁ ገንዘብ ስላገኛችሁ ሳይሆን ሀብት ብልጽግና ስላገኛችሁ ሳይሆን የሆነ ዘመድ በከፍታ ቦታ ላይ በስልጣን ቢሆን በሀብት ብልጽግና ቢሆን የሆነ ከፍታ ቦታ የተቀመጠ ዘመድ ስላላችሁ ሳይሆን ኢየሱስ ክርስቶስ ብቻ የሱ በመሆናችሁ ብቻ ደስ ይበላችሁ። ለእናንተ ነው። በዓለም ዙሪያ ላላችሁት ይህን ድምፅ ለምትሰሙት ለእናንተ ብዬዋለሁ፣ ተናግሬያለሁ። ደስ ይበላችሁ በኢየሱስ ክርስቶስ። እሱ ደስታችን ነው። እሱ ሰላማችን ነው። እሱ ፈውሳችን ነው። እሱ ደግሞ ሁሉ ነገራችን ነው። ከምንም ከማንም ጋር የማንወዳደርበት የማንገዳደርበት አማራጭ የሌለው ብቸኛ መመኪያችን እሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ከዛሬ እስከ ለዘላለም ያው ነው። እሱ ብቻ ያድናል። ደግሞ ወደ አብ የሚያደርሰን እውነተኛው መንገድ ኢየሱስ ክርስቶስ ነው። የሱ በመሆናችሁ ብቻ በዚህ ማለዳ እንኳን ደስ አላችሁ ለማለት እወዳለሁ። የሱ የሆኑት ምንም በሌለበት ዘና ኮራ አድርጎ ያኖራቸዋል። በምን ቃል እንደሚገልጥ አላቅም፣ እንዴት ብዬ እንደሚተርካችሁ ስለ ኢየሱስ ክርስቶስ ምን ብዬ እንደሚናገራችሁ በእውነት አይገባኝም። እንዴት እንደሚገልጠው አይገባኝም። እንዴት እንደረዳኝ እናንተን እንዴት እንደረዳችሁ ታውቃላችሁ። የእናንተን ታሪክ ገንዘብ የማይሸፍነውን ሀብት ብልጽግና